Hey guys, እንዴት ናችሁ? ይሄ ሶስተኛ ቪዲዮ ነው ፓርት 3 ብለን እንቀጥለዋለን። ከባንኮክ ወደ ሸንግማይ እየሄድን ነውና ያለው ሞመንት አሳያችኋለሁ። እዚህ ጋር ኦልሞስት 4 ሰዓት አካባቢ ሆኗል፣ ግን ብዙ እንቅስቃሴ የለም። አይ ቲንክ ኢትስ early ለነሱ መሰለኝና እዚህ ጋር ታክሲ እየጠበቅን ምናምን ነበረ። ከዛ ትንሽ ከጠበቅን በኋላ አክቹሊ ትንሽ ቆይተናል። ከጠበቅን በኋላ መጣልን ታክሲው። ከዛ በኋላ እኛም ታክሲያችንን ይዘን ወደ ኤርፖርታችን ሄድን እና ደግሞ ማለት ነው አላቅም ለምን እንደሆነ ምንም ነገር ብትሏቸው መልስ አይሰጡም ሹፌሮቹ፣ ታክሲ ሹፌሮቹና ይሄ ራሱ ላይክ ኦ ማይ ጋድ ለምን ደው ማያወሩት እያልኩ ነበርና እዚህ ጋር ፋይናሊ ኤርፖርት ደረሰን። ከዛ ኤርፖርት ከደረስን በኋላ ዞር ያልን ቼኪን የምናረግበትን ቦታ ፍላይታችንን ቼክ ያረግን ነበረ። ከዛ ፋይናሊ ዞር ብለን አገኘ ነው ቼክ የምናረግበትን ቦታ። ከዛ በኋላ ቼክ አድርገን ቼኪናችንን ጨርሰን እቃችንን ላጌጃችንን ሰጠን። እኛ ወደ ፕሌኑ መግቢያ ሄድን። አክቹሊ እዚህ ጋር ወረፋ ነበረ። ከዛ ወረፋችንን ጠብቀን ፋይናሊ ገባን ፕሌኑ እና ፕሌኑ ጋር ስንደርስ እዚህ ጋር ስንሽ የቀራረጽኳቸው ነበር ታይላንዶችን ሳዲካ ያሉ። ሳዲካ ማለት ሰላም ማለት ነው። ከዛ ሌላ ምን ነበረ ማቀው ኮንኩንካ ማለት ደግሞ አመሰግናለሁ ማለት ነው በታይላንድኛ። እና እዚህ ጋር ያው ኦብቪየስሊ ደክሞኛል ትንሽና አዝጋራሴን ቀረጽኩ ትንሽ ምናምንና ከዛ ፋይናሊ ወደ ሸንግማይ እየደረስን ነውና እዚህ ጋር ለኖርድ አካባቢ ፕሌኑ ደርሶ ምናምን ነው የቀረጽኩትና ከዛ ፋይናሊ ወረድን። ኦብቪየስሊ መጀመሪያ ማድረግ ያለብን ላጌጃችን መቀበል ነው። ከዛ ላጌጃችን ለመቀበል እየሄድን ነው። ከዛ አገኘን ላጌጃችን። ከዛ ላጌጃችንን ይዘን ትንሽ እስኪ ፎቶ እናነሳ። ምንድነው ይሄ ሰውዬ የሚገባው ቪዲዮ ላይ? ከዛ ሽንት ቤት ውስጥ የተለመደው ፎቶ ቪዲዮ። ከዛ ፋይናሊ ታክሲያችን ባይ ዘ ዌይ እዚህ ሀገር ማለት ነው ታክሲ እኛ ሀገር በጣም ሌግዠሪ ካር ምናምን የሚባሉት እዛ ሀገር ታክሲ ናቸው። በጣም የገረመኝ ነገር ታክሲ ሆነው ነው የሚሰሩት እዚህ ሀገር። እና ከዛ በኋላ ታክሲያችን ፒክ አድርገን ከሄድን በኋላ እዚህ ጋር ወደ ሆቴል ሄድን ነው ያለው ሞመንቱ እየቀረጽኩት ነው። አክቹሊ ደስ የምትል ከተማ ነች፣ ካልቸራል ከተማ ነች፣ አሪፍ ነች ስትታይና ሙቀቷም አይ ቲንክ ትንሽ የሚቀንስ ይመስለኛል ከባንኮክ። ይሄ ትንሽ የሚሻል ይመስለኛል ሸንግማይ። ከዛ ፋይናሊ ኦብቪየስሊ የማይቀረው ምሳ ነው። ከዛ እዚህ ምሳችንን አዘን እርቦኝ ነበረ በጣም። ያው ኦልሞስት እዚህ ከቀኑ 9 ሰዓት 10 ሰዓት አካባቢ ሆኗል። ቢደመኝም አይፈረድም። ከዛ በኋላ ሻይና ይሄ ምግብ ነበር ያዘዝኩት ታይላንድ ሻይ። ይሄን ነው የሚመስለው፣ አሪፍ ነው ባይ ዘ ዌይ። ያው ኦብቪየስሊ ሁሌ እንደምናገረው ምግባቸው አሪፍ ነው። ከዛ በደንብ ኢንጆይ አድርጌ ምሳዬን ሻይን ምናምን ከጠጣሁ በኋላ ከበላው በኋላ እኔም ትንሽ ነቃ አልኩኝ። ከዛ እዚህ ጋር በደንብ ኢንጆይ አድርጌ በደንብ አጣጥሜ ከበላው በኋላ ከዛ ደግሞ ምግብ ቀይሬ እስኪ ልሞክር ሌላ ምግብ ብዬ ሌላ ምግብ አክቹሊ ከዚህ በፊት በልቻለሁ ምግቡን፣ አሪፍ ምግብ ነው። ስለተመቸኝ ድጋሚ ያናዝዤ በላው ትንሽ። ከዚህ ጋር ሻይን ከጨረስኩኝ በኋላ ከዛ ፋይናሊ ወደ ሆቴል ነው የሄድነው እና እዚህ ጋር ወደ ሆቴል እየሄድኩኝ ነው እና ሆቴሉ አክቹሊ ጫካ ውስጥ ነው፣ ግን ስቲል ይሞቃል። ያው ትንሽ አገሩ ግራ ያጋባል ሙቀቱ ነው። ከዛ ይሄ ፓርት 3 ነው። ፓርት 4 ይቀጥላል። ሰብስክራይብ አድርጉ። Thank you for watching guys. Bye.